ጥናቶች መሰረት 5 ዓመት ድረስ ሁላ ሊፈጅ ይችላል እንደ ሁኔታው ማለት ነው። ለምን በቀላሉ አይመለሱም። ብዙ ነገሮች ነው በወሊድ ሰዓት እናቶች የምናጣው ማለት ነው። እና ቀስ እያለ የሚመለስ ሂል የሚያደርግ ያም ደግሞ ፓርትነር በተለይ አጠገብ ሲኖር በፍጥነት ከዛ ነገር የመውጣት ከስትረስ ከድባቴው ከምኑ የመውጣት ነገር ይኖራል ማለት ነው። ስለዚህ ለአባት ሆርሞናል ቼንጅ የለውም ልላችሁ ፈልጌ ነው። ልዩ አባት ኦፍኮርስ እነኚህ ነገሮች ያስጨንቁታል። ኦኬ የእናት ደግሞ ፕላስ ነው የሚሆነው። ስለዚህ አንደርስታንድ ነው መደራረግ የሚኖርብን ማለት ነው። ለዛ ደግሞ የሚጠቅመን እውቀት ነው። መረዳዳትን አንደርስታንዲንግን የሚያመጣው ጀጃ ለመደራረግ ነው። ይሄንን አምጣ፣ ይሄንን አምጣ፣ ይሄንን አድርግ ብሎ ወንዱ ላይ ብቻ የሚወድቅ ነገር ሳይሆን እንዴት እናድርገው፣ በጋራ ስለሆነ ቢልድ እያደረግን ያለነው ፋሚሊያችንን እንዴት እናድርገው፣ እንዴት አድርገን ነው አብረን ይሄንን የተሻለ ቤተሰብ ፎርም ማድረግ የምንችለው። ማንበብ ካለብን እናነባለን፣ መጠየቅ ካለብን እንጠይቃለን። እኛ ጋር ደግሞ ያሉትን ችግሮች ሶልቭ ለማድረግ እንሞክራለን፣ በግል ያሉብንን ችግሮች ማለት ነው። ከዛ ባለፈ ግን በተለይ እንደዚህ ላይክ እናት በጣም ችግር ውስጥ ወይ ሚስት በጣም ችግር ውስጥ በምትገባ ሰዓት፣ በምታዝን ሰዓት፣ በምታለቅስ ሰዓት፣ ድካም በሚሰማት ሰዓት ብዙ ሰዎች እንደውም ምን ሰርተሽ ነው ይላሉ እናትን። ቤት ውስጥ አይደል ብትዩ ምን ሰርተሽ ነው ቁጭ ብለሽ ነው የምትዩ። ግን ማጥባት ራሱ አንድ እንትን እያየው ነበርና ማጥባት በራሱ ምንድን ነው ከ12 ምናምን ኪሎ ሜትር በላይ በእግር እንደመሄድ ማጥባት ብቻ እንደሚያደክማት ኖርማሊ ዊዛውት ኤኒ ፖስትፓርተም ዲፕሬሽን ምናምን ውጪ ማጥባት ብቻ ከ12 ኪሎ ሜትር በእግር እንደመሄድ እናትን ያደክማታል የሚል አንድ ነገር እያነበብኩኝ ነበር። ትደክማለች ስታጠባ ስትውል ራሱ በእግር እንደመሄድ አስቡት እንግዲህ ፊል ታደርጋለች። ግን ሰዎች የሚያስቡት ምንድን ነው ቤት ውስጥ አይደለሽ ወይ ምን ትሰሪያለሽ ቤት ውስጥ አይደለሽ ከልጅ ጋር። ግን ሩቲኑ ይደክማል። ማጥባት ብቻ አይደለም፣ የልጅ ልብስ ማጠብ ሊኖር ይችላል፣ ማስተኛት ማጠብ ሊኖር ይችላል ባልጠነከረ ወገብ። ይሄ ሁሉ ሳፖርት ከሌለው ደግሞ ነው ጀጅ የሚደራረጉ ከሆነ ባልና ሚስት በጣም ውጥረቱን እየበዛ ያደርገዋል፣ እሱም ላይ እሷም ላይ። ስለዚህ ሙቹዋል የሚሆነው መረዳዳት መቻል ነው። ኦኬ ባል አንደርስታንድ የሚያደርገው ተፈጥሯዊ የሆነው ነገር ሀርም እያደረጋት ነው ይህችን ሴት። ሁሉም ላይ ላይከሰት ይችላል። በተቻለ አቅም ግን እናቶችን አንደርስታንድ ማድረግ ነው የሚጠበቅብን ማለት ነው። መረዳት ማለት ደግሞ ነው የምታሳያቸው ካራክተሮችን ጀጅ አለማድረግ ማለት ነው። በቃ ምንም ሳይሆን እኮ ምንም ላይክ መፍትሄን ባሰጠው ለሰው ዝም ማለት በቃ ምን ጎደለብሽ፣ ምንድን ነው የሚያስለቅስሽ፣ ምንድን ነው የሚያደክምሽ? እነኚህ ነገሮች የባሰ ነው የሚያሳምሙት። ምንድን ነው አትረጭም እንደ አይገባሽም እንደ እነዚህ ቀስ ቀስ እየተባሉ የሚወረወሩ ነገሮች ነው ይከብዳሉ። በእንዲህ አይነት ፕላትፎርሞች ላይ የተወሰነ ከእናቶች ጋር የምነጋገርባቸው ነገሮች አሉና ብዙ እናቶች ይሄ ኮምፕሌን አላቸው፣ የሚረዳቸው ነው የሚፈልጉት ማለት ነው። እና ስለዚህ እርስ በርስ በመማማር ነው ልንተጋገዝ የምንችለው፣ አንደርስታንድ በመደራረግ በመግባባት ያለውን ነገር ክሊርሊ ወደ ጠረጴዛ አምጥቶ በመነጋገር የምንረዳውን ደግሞ በመረዳት ነው ማለት ነው። እና ይሄ እንትን አይደለም። ቤተሰብነት ማለት ርህራሄ መተዛዘን የሚፈልግ ነገር ስለሆነ ያን ርህራሄና መተዛዘን የሚፈልገውን ነገር ደግሞ መገንባት የሚቻለው በጋራ በእውቀት በመደማመጥ ከፍ ሲልም ባለሙያ በማናገር መንፈሳዊነታችንን ጠንከር በማድረግ ምክንያቱም የምንደገፈው ነገር ሪሌ የምናደርግበት የምንደገፈው የሆነ ምርኩዝ ያስፈልገናል። ያ ምርኩዝ ደግሞ እዚህ ምድር ላይ እንግዲህ የተለያዩ ቻሌንጆች አሉ። ፈጣሪን እንግዲህ በመያዝ መንፈሳዊ ህይወታችን ላይም በደንብ በመስራት ነው ልንረዳዳ የምንችለው የሚለውን እንድትዝልኝ ነው ልዩ። ሌላው በላይ ያለው በዛ የበፊት ትሮማዎች እነኝ የሚሉት ነገሮች አሁን የፖስት ፓርተም ዲፕሬሽን ላይ እኔ ጥናቶች ያሉትን ነው ያቀረብኩት። ጥናቶች እንደሚሉት ፖስት ፓርተም በዚህ ምክንያት ተከሰተ ብለን በሆርሞናል ቼንጅ ብቻ የሚመጣ ነው አንልም ነው። ያ ማለት የተለያዩ ድምር ውጤቶች ሰዎች ጀጅመንት የሚፈሩ ከሆነ ለምሳሌ ቀደም እንዳልኩት የሆነ
ሰው ስትራግል እኮ የሚያደርግበት ነገር አለ። ሁሉም ሰው የራሱ ስትራግል የሚያደርግበት የመጣበት አመጣጡም ራሱ ኤክስፔክቴሽን ትልቁ ነገር ትዳር ላይ ሰዎችን በጣም የሚሸውደው ነገር በተለይ እኛ ሀገር ኤክስፔክቴሽን ነው። በጣም ገነት አድርጎ ምንም አይነት ቻሌንጅ የሌለበት በቃ ወይ ሴቷ ይህንን ትሰራልኛለች፣ ይህንን ታደርግልኛለች፣ ይህንን ታደርግልኛለች፣ ልብሴን ታጥብልኛለች፣ ምግብ ትሰራልኛለች፣ ከዛ ለምግቤን አንድ ላይ ምንድነው ምግቤን ቋጥራ ወደ ስራ ትሸኘኛለች፣ ስመጣ እንደዚህ ትቀበለኛለች። ወንዱ በዚህ መልኩ ኤክስፔክት ሊያደርግ ይችላል። ሴቷ ደግሞ በቃ ይሄን ይገዛልኛል፣ ያን ያደርግልኛል፣ ኦር ተረዳርተን እንኖራለን፣ ኦር ኤክስፔክቴሽኖች ማተር ያደርጋሉና ኤክስፔክቴሽን ይዘን ካላገኘ ነው ነው ትንሽ እንደገና ልጆች ሲመጡ ደግሞ ትንሽ ኤክስፔክቴሽን እና የሚመጣው ሆርሞናል ቼንጅ ፕላስ የላይፍ ፍርሃት፣ የኢኮኖሚ ጉዳይ እነኚህ ነገሮች እንደገና ዲስተርብ ሊያደርጉን ይችላሉ ማለት ነው። ስለዚህ ይሄንንም አሁን መማር ነው፣ እውቀት ነው ሊጠቅመን የሚችለው ማለት ነው። ኤክስፔክት እንደምናደርገው ላናገኝ እንችላለን እና ይሄ ነው ቅድም እንግዲህ እዛ እንዳልኩ በላይ ጥናቶች እንደሚያሳዩት ሊሆኑ ይችላሉ ነው። ፓስት ኤክስፒሪየንስ ኤክስፔክቴሽንም ሊሆን ይችላል፣ ወይም ደግሞ ሰው የመጣበት አመጣጥ፣ አስተሳሰቡ፣ ያደገበት አካባቢ፣ የባህል ዲፍረንስ፣ እነኚህ ነገሮችም ያው ፖስትፓርተም ዲፕሬሽን ፊውቸርን የመፍራትም ነገር ነው። እንዴት አሳድጋለሁኝ? አባት ላይ ያለው ችግር በሙሉ የሚያሳስበው ነገር በሙሉ እናት ላይም አለ። ፕላስ ደግሞ ሆርሞናል ቼንጅም አለ የሚለውን ነገር እንድንረዳው ነው እና እናትን በመርሳት ሳይሆን ይሄ እነኚህ ፋክተሮች አብረው ተያይዘው ያንን ነገር ፑሽ ሊያደርጉት ይችላሉ ነው። ለምሳሌ ሬዲ የሆነች እናት በህይወቷ ብዙ ነገር አሳልፋ ሊሆን ይችላል፣ ግን ሺ ኖውስ አባውት ፖስትፓርተም ዲፕሬሽን ለምሳሌ ታውቃለች። ስለዚህ እርሊ ኢንተርቬንሽን እንዴት ነው የማገኘው፣ እገዛ እንዴት ነው የማገኘው፣ ምንድነው ማድረግ ያለብኝ፣ እንዴት ነው ኮፕ ማድረግ የምችለው ከዚህ ነገር ብላ ቀደም ብላ ነቃ ብላ ነገሮችን ልታስተካክል ትችላለች እንደማለት ነው። ግን ምንም አይነት እውቀት ካሌለን፣ ምንም አይነት መገንዘብ ከሌለን፣ ስለዚህ ነገር ሰምተን እማና ከሆነ የባሰ በቃ እኔ አልረባም፣ በቃ እኔ አልጠቅምም፣ ድሮም እኔ መጣጤ ነው አስተዳደጌ ነው የሚሉት ነገሮች ይጨማመሩና ከፍተኛ የሆነ ዲፕሬሽን ውስጥ እናትን ሊከቷት ይችላሉ። እነኚህ ነገሮች ደግሞ እስከ ፍቺ ድረስ እንደሚያደርሱ የእውቀት ማነስ እንግዲህ ብዙ ነገሮችን እንደሚያበላሽ እናውቃለን እና ቤተሰብ ላይ ደግሞ ነቃ ብለን የምንሰራ ከሆነ እውቀት እየጨመርን የምንሄድ ከሆነ በእርግጠኝነት መመስረት የምንችለውን ማህበረሰብ በጊዜ ሂደት በፕሮሰስ በአንድ አይመጣም ለውጥ ነገሮችን ማስተካከል እንችላለን። ምክንያቱም አንድ ፋሚሊ ተስተካከለ ማለት እንግዲህ ቀላል አይደለም ለማህበረሰብ ኮንትሪቢዩት የሚያደርገው ነገር። ይሄ ደግሞ ሀሳብ ስፕሪድ እየሆነ ሲሄድ የተሻለ ነገር መፍጠር ይቻላል ብዬ ነው ማስበው። እንግዲህ በተቻለኝ ከራሴ ምንድነው የንባብ ካነበብኩት የተወሰነ ነገር ተነስቼ ነው እና የተሻሉ ደግሞ ነገሮች ራሳችሁን ማንበባችሁ አድ ልታደርጉ ትችላላችሁ እና እኔ እስካለኝ ምንድነው ሊሚትድ በሆነች አንደርስታንዲንጌ ነው በላይ እንዲህ ልል የቻልኩት እና ከዚህ አንጻር እንድታዩልኝ ነው። አይ ዶንት ኖ ምን ያህል እንደመለስኩላችሁ አላውቅም፣ ግን ይሄንን ይመስላል። አመሰግናለሁ። ማይኩን አሁንም ወደ አወል አመሰግናለሁ። ጽጌረዳ እጅግ እናመሰግናለን። እነሱት ጥያቄ ላይ ሰፋ ባለ መልኩ ሪፍሌክስ ተነውራ ጥያቄዎች ምላሽ እንዳገኙ ተስፋ አደርጋለሁ። አሁንም ቤተሰቦች ጥያቄ፣ ሀሳብ ቀራ የሚሉት ነገር ካለ እድል ይሰጣችኋለሁ፣ መግባት ትችላላችሁ። ማይክ ካልታየኝ በድምጽ መግባት ይቻላል። እሺ አወል ይሰማል ድምጽ? ለማላሜን መግባት ያለሽ። እሺ እንዴት አመሻችሁ ሌሎቻችሁ? ቅድም ሳውራ ሜቢ ያልገቡ ሰዎች አደረሳችሁ እያልኩኝ ማለት ነው። ወደ ሀሳቡ ሄዳለሁ። ጽጌ ቆንጆ ሀሳብ ነው ይዘሽልን የመጣሽው። በጣም አስፈላጊ የሆነ ህይወታችን ላይ የገባንበትም ያልገባንበትም አስፈላጊ የሆነ ፖይንት ነው እና ዛሬ የተነሳልን። እኔ አንድ ሁለት ሀሳቦችን ላንሳና ምናልባት ዘጋለው ማለት ነው። እኔ ማለት የምፈልገው ነገር ብዙ ጊዜ እኔ ምን ላይ አተኩራለሁኝ፣ ምንም ነገር ከመጀመሩ በፊት መጀመሪያ
አንቺም እያልሽ ነበር እውቀት ወይ ደግሞ ማወቅ ያስፈልጋል ስለ ጉዳዩ። እውቀት ማለት ደግሞ እንግዲህ ኢንፎርሜሽን ነው። አንድ መንገድ ከመሄዳችን በፊት መንገዱ ቤቱ ጋር እንደሚወስደን እና መንገዱ መሀል ደግሞ ምን ምን እንዳሉ የምናውቅበት መንገድ ነው እና ምናልባት ያገባችሁም ልጆች ያሏችሁም ከዛ ትዳር ውስጥ ያላችሁ ማለት ነው። ከዛ ደግሞ ትዳር ውስጥ የሌላችሁም ገና ሲንግል ያላችሁ ወይ ሪሌሽንሺፕ ላይ ያላችሁንም ሁለታችሁንም ይመለከታልና አግብታችሁ ልጆች አፍርታችሁ የሆነ ፋሚሊ ነገር ውስጥ ካላችሁ ከዚህ በኋላ ምን ማድረግ እንዳለባችሁ ወይ ደግሞ እንዳለብን እናውቅበት ነው። ሲንግል ከሆነ ወይ ሪሌሽንሺፕ ላይ ገና ጮኝነት ስታፍ ላይ ምናምን ከሆነም ደግሞ ምናልባት ዘነጋ ነው ችግር እየፈጠርን ያለንበት ጉዳይ ይሄ ሊሆን ስለሚችል ከዚሁ እንግዲህ ችግርን ለመፍታት ይመስለኛል ይሄ ሀሳብ የተነሳውና የኔ ሀሳብ ምንድነው እንዳልኩት መጀመሪያ ማወቅ ይቀድማል እንዳልሽው ጽግዬ አንቺም እኔ በሱ እስማማለሁ። ዋና ችግር ሊመጣ ይችላል ብዬ የማስበው እኔ ምንድነው እንደምረዳው ስፔሻሊ አሁን እየመጣ ያለ ሪሌሽንሺፕ ላይ አሁን ያለ ጄኔሬሽን ላይ ምን እየተፈጠረ ነው ወይ ደግሞ ምንድነው ችግሩ ብዬ ሳስብ በእኔ ምክንያት እኔም ደግሞ እንደዛ አይነት ችግር ለመፍጠር እየተጠነቀቅኩኝና እያወኩኝ ለመሄድ እየሞከርኩ ስለሆነ ማለት ነው ሴቷ የራሷን ኃላፊነት ወይ ደግሞ የራሷን ፐርሰናሊቲ ሴት ማለት ምንድነው የሚለውን ሲንግል ስትሆን ስታገባ ጮኛ ስትል ጓደኛ ስትይዝ እያንዳንዱ ስቴጅ ላይ ምን ፐርሰናሊቲዎች እየገነባው ነው የሚሄደው የሚለውን አለማወቅ ከዛ ቀጥሎም ደግሞ የራሷን ብቻ ይዛ መሄድም ደግሞ ችግር ነው። ትዳር ውስጥ ስትገባ የሆነ አካል ወደ ህይወቴ ይመጣል። ያ የሚመጣው አካል ምን አይነት ፐርሰናሊቲ ያለው እውቀት ስንባል እንግዲህ እኛ የምናውቃትን ብቻ ሳይሆን ወይ ደግሞ እኛን ይመለከታል ብቻ ብለን የምናስበው ሳይሆን ከኛ ጋር ሊቀላቀል እኛ ጋር መጥቶ የሆነ አድ የምናደርገው ነገር ካለ ያ ነገር ሲመጣ ደግሞ የእኛ ጋር የሚመጣው ኢፌክትም ምንድነው ማለት ያስፈልጋልና የራሷንም ፐርሰናሊቲ ከዛ ደግሞ ባል የሚባለውን ሰውዬ ፐርሰናሊቲ ማወቅ አለባት ብዬ አምናለሁ። ልክ እንደዛም ደግሞ ወንድ አለ። ወንድ እንግዲህ ሊደር ነው የሚባለው ቤት ራስ ነው የሚባለው እንደ ኦሪጂንም ኤቭሪቲንግ ሳወራ በዚህ ከኦሪጂን አልወጣም ከቤተ እምነቴ ወይ ደግሞ ከምከተለው እምነትም ደግሞ ምክንያቱም ከዛ መውጣት ስለማንችል ማለት ነው። አማኝም አይሁን አንድ ሰው ኦሪጂን እንግዲህ እስከተከተለ ድረስ ወንዱ የሴቷንም የራሱንም ኃላፊነት ሴት ልጅ ስታገባ ሳታገባ እጮኛ እያለች ጓደኛ እያለች ፐርሰናሊቷ ምን ይመስላል የሚለውን ነገር ማወቅ አለበት። ለምን ይረዳዋል? ሃንድል ለማድረግ እና ማኔጅ ለማድረግ አሁን ቅድም አንደርስታንድ ለማድረግ እንግዲህ ስለሷ ፐርሰናሊቲ ማወቅ አለበት። ሆርሞን ሲባል ምንድነው ሆርሞን? ለምንድነው ሆርሞናቸው ሲቀያየረው? ዲቴይል እንደዛ ባይገባሱ የኔ ሴት ብዬ ወደ ህይወቴ ማመጣ ሴት ውጨኛ ላይ ያለች ጓደኛ ላይ ያለች ፐርሰናሊቲዋ እንደዚህ ነው። ትዳር ውስጥ ሲገባ ደግሞ ልክ እንደዛው ይዞት የሚመጣ ነገር አለ። እሱም ደግሞ መውለድ ሊሆን ይችላል፣ የሆርሞን መለዋወጥ እየተባለ ነው እሱ ሊሆን ይችላል። ስለዚህ ይሄን ነገር አውቆ ከገባ ምናልባት መጀመሪያ ላይ ነገሮችን ሃንድል ለማድረግ አይከብደውም፣ አንደርስታንድ ለማድረግ አይከብደውም ብዬ አምናለሁኝ። በግልጽ አድርጌ ሳወራ እንግዲህ ለመድገም እንዳይሆንብኝ ሴቷ የራሱንም የሱንም ወንዱም የሱንም የራሱንም እሷንም ፐርሰናሊቲ በደንብ ማወቅ አለበት ብዬ ነው አንደኛው ነገር። ሁለተኛው ነገር በጣም ብዙ ጊዜ ስፔሻሊ ያው ስለኛ ሀገር ወንዶች ወይ ደግሞ ስለኛ ሀገር ሴቶች ነው እያወራን ያለው ከተገባ በኋላ ያ ማለት ዳር ውስጥ ከገባ በኋላ ታገቡን በፊትም ወንዶች ላይ የማየው በጣም ብዙ ችግሮች አሉ። አንድ ከዛ ውስጥ ምንድነው ትሪት እንዴት መደረግ እንዳለበት ግራ የሚገባቸው። ትሪት ማድረግ ማለት በጣም ትልቅ ነገር አድርጎ ወይ ደግሞ ብር ስላለው የሆነ ቦታ ይዟት ሄዶ እሷ የምትፈልገውን ስለገዛች ምናምን እሷ አይደለም ማተሩ። እሷ አንተን ወደ ህይወት አድጋ መርጣ ወደ አንተ ስትመጣ ፕሮቴክሽን ጠብቃ ነው ወይ ደግሞ ካንተ መጠበቅን መከለልን መሸፈንን ፈልጋ ነው። በሳይኮሎጂካሊ ስሜቷን እንደምጠብቅላት አምናክ ነው። ነገ ልጆቿን ራሷን ከማህበረሰቡ ከልጆቿ ምናምን እንደምትጠብቃት አምናት ነው። ስለዚህ አንተ ደግሞ እኔ የቤቱ ራስ ነኝ ብለህ እስከሰየምክና በዛ ነገር ራስን ደግሞ ምትኮራበት ከሆነ የቤቱ ራስ አንተ ከሆን ከዝናብ ከብርዱ ከብዙ ነገር ትከላከላታለህ። ይሄ ሲባል ኢሞሽኗንም አይቶ እስከ መረዳት ይደርሳል ማለት ነው። ለምሳሌ እንግዲህ እኔ ያደኩበት አካባቢ ከዚህ በፊትም እንዳልኳችሁ በጣም ብዙ ቦታ ቢሆንም ሞር ደግሞ ገጠራማ አካባቢዎች ነው ያደኩት። አይታወቅም ጀስት ይመጣል አባወራው ቤት ይገባል፣ ውሃ ይሞቅለት
ይፈታል፣ እግሩ ይታጠባል፣ ልጆች ከብቶችን ምናምን ያርሳሉ፣ እሱ ቤት ይገባል፣ የተዘጋጀ ይበላል ምናምን፣ ሲወጋ ምናምን ነገር ወጋ አውግቶ ምናምን ነገር ወደ መኝታ ነው የሚኬደው። ወደ ከተማው ደግሞ ስንመጣ ስፔሻሊ 1 2 3 ልጆች ያላችሁ ሰዎች ካላችሁ ሜቢ ይኖራል እዚህ ውስጥ እንደሰማሁትም ከሆነ ባል ቀጥታ ይመጣና በሩን ከፍቶ ከረባቱን ሸምቀቅ አድርጎ ከረባቱን ካላቀቀ በኋላ ኮት ከለበሰ ኮቱን አውልቆ ይወረውራል። ልጆቹ ሮጠው ሰላም ይሉታል። ልጆቹን ይስማል፣ ፒሲው ይቀመጣል። ልጆቹን ይዞ ቁጭ ብሎ እንዴት ዋልሽ ብሎ ቁጭ ይላል። you have to treat her ወደ እሷ መሄድ መቻል አለብህ። ልጆችን ከሳምክ በኋላ ምክንያቱም ቀድመው የመጡ ልጆች ናቸው፣ እሷ አቅፈህ ከሳም መቻል አለብህ። ነገ አንተ እያሳደግክ ያለው ልጅ እያሳደግካት ያለት ልጅ የባልነትን የወንድምነትን እንዴት አድርገው ነገ ማኔጅ ማድረግ እንዳለባቸው ከየትም አይማሩ፣ ካንተ ነው የሚማሩት። ሊደር ማለት ምን ማለት እንደሆነ ልጅን የምታስተምረው ቤት ውስጥ በምታሳየው ነገር ነው። ግርም ነው የሚለኝ በቃ አብሶ ኦፊስ ላይ ካምፓኒ ያላችሁ ሰዎች፣ ትላልቅ ፖዚሽን ላይ ያላችሁ ሰዎች ጋር ትመጣላችሁ። ከረባት ነው በቃ ጀመረ ሸምቀቅ ይደረጋል፣ ቁጭ ይላል፣ ልጆቹን ይስማል ምናምን። እንዴት ዋላችሁ? የቤት አጋዥ ካለች አጋዧ ምግብ ታቀርባለች። የፈረደበት ዳይኒንግ ቴብል አለ። ፊት ለፊት ባልና ሚስት ይቀመጣሉ። ከጎን ልጆች አሉ። ይበላል። ትንሽ ቲቪ ምናምን ነገር ይታያል ምናምን። ከዛ ደግሞ ኳስ የምታዩ ደግሞ አላችሁ። ኳስ ማየትም ፈቅዳለ ሊሆን ይችላል። ህይወት ላይ ምንም የሚፈጥረው ነገር የለም ኳስ ማየት። ግን ኳስ አይተ ከመጣክ በኋላ የምታሳልፈው ጊዜ ነው። እሱን የፈቀደችልህ ምናልባት አንተን ደስታ ስለምን አንተን ማስቀደም ስላለባት ሊሆን ይችላል። ከመጣ በኋላ የኳስ ሪቨር ማየት ቁጭ ብለክ ወይኔ ሃይላይቱ እኮ እሷ አይመለከታትም። እሷ የሚመለከታት ከኳሱ በኋላ መጠቅ አቅፋሃት ስማሃት፣ ልጆች ካሉ ልጆችን የሚመጣን ወሬ እንድታወራ፣ ልጆች ካሉ ደግሞ ቆንጆ ጊዜ ከአባት እንድታሳልፍ ነው እንጂ አንተ የዜና እንትን ምናምን ነገር መታ እንድታርክላት ምናምን አይደለም። ይቅርታ እንትን ኢሞሽን እየሆንኩ ከሆነ ላይፈር ኢሞሽን ያደርገኛል። ስፔሻሊ ሪሌሽንሺፕ እኔ ሌላኛው መውለድ ስታፍ ላይ ተባለው ቦታው ላይ ወይ ደግሞ ያንን ኤክስፒሪየንስ ባይኖረው የሚገባኝ ነገር አለ። በምንድን ነው የሚገባኝ? በቀላሉ ሪሌሽንሺፕ ላይ ገና ቦይፍሬንድ ገርፍሬንድ ላይ እያላችሁ ወይ እያለን እኛ ሴቶችም ሊሆን ይችላል ሴት ካላችሁ እዚህ ጋር ፔሪዷ ሲመጣ ወይኔ ፔሪድ ያለባት ዘይስ ምናምን የሚሉ ደግሞ አሉ። እንዴ ገና ወደ ህይወቷ ስትመጣ እኮ ሴት ልጅ እንደምታይ ይታወቃል። ኔቸር ነው። እንደ ውጪዎቹ ነው አይደለም። አትሊስት ግን ለዛ ቀን የሚያስፈልጋትን ትሪትመንት ልታረግላት ይገባል። አብራህ መሆን ከፈለገች ስራ ካልሆነ አብራሃት ብትሆን ጥሩ ነው። ስራ ካለብህ ግን አትሊስት በሆነ ሰዓት ቼክ ብታረጋት ጥሩ ነው። 5 ደቂቃ ሃይ ቤብ እንዴት ዋልሽልኝ? ደህና ነሽ ወይ? አይኖ ዛሬ ወርሽ ነው ግን ስራ ስለሆነብኝ ነው። አይዞሽ እሺ፣ ፈልጊው ነገር ካለ ደውይልኝ። ዛት ሲል 2 ሰከንድ ወይ 3 ሰከንድ ማክሲመም 5 ሰከንድ ነው። ስለዚህ ትሪትመንት ሲባል በጣም ትልቅ ዳገት አድርጋችሁ የምታስቡ ወንዶች ደግሞ ይሄ በጣም ቀላል ነገር ነው። እያያሃት ማውራት ትፈልጋለች፣ ዚስ ትሪትመንት። እያያሃት እየሳምካት አውራት። መንገድ ላይ እሷ ጋር እኩል መሄድ ትፈልጋለች፣ አብረሃት ሂድ። ምክንያቱም መርጠሃታል። ካላመንክበት አትግባበት። የሆነ ነገር እኮ ሰክሰስ ማድረግ ስንፈልግ ለምሳሌ መንገድ እየሄድን እያለው ቅድም ፒስታ መንገድ አለ ዳገት አለ ምናምን ስንባል ያንን አምነንበትን ምንን አስበን እሱን አልፈን የምናገኘውን ሰክሰስ ወይ ደግሞ የምናገኘውን ቫልዩ አድ የምናደርገውን ነገር አስበን ነው። ይሄ መታረብ አለበት። ሁለተኛ ነገር አጋዥ መሆን አለብህ። አንተን አምና ወዳ ዓለም ውስጥ በጣም ብዙ ወንድ አለ። ከዛ ወንዶች ሁሉ የቤቴ እራስ ይሆናል፣ ቤተሰቦቼ ከጠበቁኝ፣ ቤተሰቦቼ ከተንከባከቡኝ፣ ቤተሰቦቼ ከሰጡኝ ህይወት በላይ ባሌ ይሰጠኛል፣ ከፈጣሪ በታች ያለኝ እሱ ነው፣ ፕሮቴክሽን ያለው እሱ ነው ብላ አምናክ እስከመጣች ድረስ ያንን ነገር አምነ መግባት አለብህ። ሴቷም እንደዛው ስገቢ ድሮ ሜቢ የሚያስጨንቅሽ ስለ ጥፍርሽ ስለ ሂውማንሽ ስለሆነ ነገርሽ ከሆነ ትዳር ውስጥ ስለሚያስጨንቅሽ ስለ ዳይፐር ነው። በርገር የለም በየሳምንቱ። ምክንያቱም በበርገር ቦታ ዳይፐር አለ፣ በበርገር ቦታ የወተት አለ፣ በበርገር ቦታ ቤት ኪራይ አለ። ስለዚህ ድሮ ሜቢ አንዴ ወይ 2 በሳምንት ነው የምትገናኙት። ያ ማውጣት ችግር የለውም። ዴይሊ ዛሬ ወተት ይጠበቅብሻል።
ስለዚህ ኪስሽን የሱን ኪስ እየሰራሽ ከሆነ ኪሳችሁ ነው የሚሆነው። አሁንም ብቻውንም እየሰራ ከሆነ ግን ለምሳሌ እኔ እንትን አይደለሁም አልገባውበትም አላቀውም ምናምን፣ ግን በጣም ፕራውድ አደርጋለሁ በራሴ። ዛሬ ማስቀምጣት እያንዳንዷ ነጥብ ለነገ በጣም መሰረት ነው። ወድንም ጠላንም የፈለገ ሰክሰስ ላይ እንድረስ ካምፓኒ መጨረሻው ምንድነው? ትዳር ነው። እያንዳንዱ ጦሮች የሚወረወሩት መጨረሻ ተሰርተው ትዳር ናቸው። ዛሬ የምናስቀምጣቸው ነጥቦች ናቸው ትልቅ ካምፓኒ የምንላቸው ነው የትዳር እንትኖች ሊያሳምርልን የሚችለው። ትናንትና ማለት ነው ብር አልነበረኝም እና ጓደኛ አጋጣሚ እንትን አልኳት 500 ብር እንድልክልኝ። ስፖርት ቤት ገብቼ ከስፖርት ቤት ወጥቼ በጣም ቦኛል። ከዛ ካፌ ቁጭ ብዬ የሆነ ነገር መብላት ፈለግኩኝ። የሆነ ነገር መብላት ስፈልግ ለዛ ነገር ለፈለኩት ነገር የማወጣው ነገር 450 ምናምን ብር ነው። ልጅቷን የጠየቅኳት ስንት ብር ነው? 500 ነው። አታምኑ ገባውኝ ውስጥ ማለት ነው። ከገባው በኋላ ሀሳቤን ቀይሬ ወጣው። ካልኩሌት ማድረግ አይደለም ኪሴን መስዬ መኖር ነው። አሁን አንዳንዱ እንደዚህ ስትሉት እሱ እንደዚህ ነው እሱ እኮ እንደዚህ ነው ምናምን አይደለም። ራስን መስሎ መኖር ያማረንን ሁሉ ብላ ከሆነማ አይሆንም። ወዳደሮች ነው የምንሆነው። ከዛ ተመለስኩኝ። ያንን ነገር እዛው ያማረኝን ነገር እቤት ትንሽ ያስቤዛ ገዛውኝና ራሴ ሰርቼ በላውኝ። ስለዚህ ያኔ ለበርገር ለትላልቅ ሆቴሎች ምናምን ይጋብዝሽ የነበረውን ነገር ኤክስፔክት የምታረጊ ከሆነ አንቺ መጀመሪያው ትዳር ውስጥ መግባት አልነበረብሽም። ምክንያቱም በወሩ መጨረሻ የሚጠበቅባቸው የቤት ኪራይ ምናምን ነገሮች አሉ። ስለዚህ ለምሳሌ ዛሬ 1000 ብር ከሆነች ቦታ አግኝቶ ከሆነ ማሬ ጥሪ ልጋብዝሽ ካለሽ አይ ካልሽው ዲስከሬጅ ማድረግ ነው። ምክንያቱም እሱ አንቺን ማስደሰት ነው የፈለገው። ፖላይትሊ አይ እንደዚህ እኮ እንደዚህ ብናረግ እኮ እንደዚህ ነው አንተንም ፏ አረጋለሁ ምናምን በይው፣ ፍቅር ስጩ አንቺም። ከዛ ለምሳሌ በ1500 ስጋ የሚገዛ ከሆነ በ1500 ሊገዛ የታሰበውን ስጋ ገዝታችሁ ግቡ ቤት። እሱን ይዞ እንዲመጣ አድርጊው። እሱን 5 አይነት ነገር ሰርተሽ ማቅረብ ትችያለሽ። ስለዚህ ብልህ መሆን አለብሽ። የባልሽ ኪስ የምትጠብቂው አንቺ ነሽ እንጂ ባልሽ አይደለም። ስለዚህ በወንዱም በሴትም በኩል ያለው ነገር ምንድነው? እኔ ብዬ የማስበው ሴቷ የራሷንም የሷንም እያንዳንዱን ስቴጅ ገና እየተጀነጀንሽ ባለሽበት ሰዓት፣ እሺ ካልሽበት ጀምሮ ቦይፍሬንድ ገርፍሬንድ ባለሽበት ሰዓት፣ ውጨኝነት ባለሽበት ሰዓት፣ ትዳር ውስጥ ከገባሽ በኋላ፣ ልጆች ከወደልሽ በኋላ እያንዳንዱ ስቴጆች መታወቅ መቻል አለባቸው። ስለዚህ ይሄ በሁለቱም ሳይድ ያለው ወንዱም ሴቱም የራሱንም የሷንም ማወቅ አለበት ብዬ አምናለሁ። ወሬ ካስረዘምኩ በጣም ይቅርታ። በሌላ ጊዜም በደንብ ብንመለስበት ደስ ይለኛል። ቴንክ ዩ። አሚን። እጅግ እናመሰግናለን። በጣም ደስ የሚል ምክር ነበረ። በተለይ ለባሎች ጠንከር ያለ መልእክት ነው። ጠንከር ያለ ምክር ስታስተላልፍ የነበረው እጅግ እናመሰግንሻለን። ቤተሰቦቻችን ዛሬ ቀኑ በዓልም ነው፣ ድካም ሰዓታችን እየሄደ ስለሆነ ኮንኩ እንድታደርግን ለጽጌረዳ ማይክ እንሰጥሻለሁ። ከዛ መጨረሻ መዝጊያ ንግግር ልዩን አደርግና ከዛ መልካም በዓል ደህና ደሩ እየተባባልን እንዘጋለን። ጽጌረዳ መግባት ትችላለሽ። እሺ በጣም አመሰግናለሁ። አሜን። ጥሩ አድርጋ እንግዲህ እየሳኩ ነበር በበርገር ቦታ ዳይፐር አለ ምናምን ስትል እና ከረባታቸውን ሸምቀቅ ያደርጋሉ። የፈረደበት ዳይኒንግ ቴብል አለ ምናምን ብላ የፈጠረችብኝ ኢሜጅ እያሳቀኝ ነበር እና እውነት ነው። ኢሞሽናል ትሪትመንት ሞር ያስፈልጋል ነው። ዞሮ እንግዲህ ፋሚሊ የአንድ የአባት ወይም ደግሞ የእናት ስራ ብቻ አይደለም። መጨረሻ ላይ ለመናገር የምፈልገው 2 ሰዎች በጋራ የሚሰሩት ልጆች የሚያድጉበት ማህበረሰብ የሚገነባበት ስለሆነ እውቀት የሚጠይቅበት ይቅርታ ያለበት ከምንም በላይ መረዳዳት አንደርስታንድ መደራረግ መግባባት ያለበት መሆን ይኖርበታል። በተለይ ግን ይሄ ከዲፕሬሽን ዛሬ ትኩረታችን ሞር ዲፕሬሽን ላይ ስለሆነ የሴቷን ዲፕሬሽን አንደርስታንድ በማድረግ እንግዲህ የቤተሰብ ዙሪያ ያለን ሰዎች በመረዳት ሳፖርት መደራረግ አለብን። እርስ በእርስ ነው ከምንም በላይ። ሴቷን ብቻ ሳይሆን ደግሞ አባትም ሳፖርት ይፈልጋል። በነገራችን ላይ የእሱም ኢሞሽን
በብዙ ይጎዳል። የእናት እንደዛ መሆን ድንገት ሲያስደነግጠው አባትም ግራ የሚጋባበት ሁኔታ ሳይኮሎጂካል እሱም ውጥረት ውስጥ ሊገባ ይችላል። ሞር የእናቶችን ግን ከባድ የሚያደርገው ሆርሞናል ቼንጁ ስቃይ ውስጥ ስለሚከታቸው ነው። ስለዚህ በጋራ ከስትረስ እንግዲህ አትሊስት ሚኒማይዝ ዲፕሬሽንን ሚኒማይዝ በማድረግ በጋራ ፋሚሊን በእውቀት ለመምራት እንዘጋጅ። እንግዲህ እውቀት ብርሃን ነውና ይሄንን ነገር እያደረግን የተሻለ ምክንያቱም ዜር ኢዝ ኖ ሄልዝ ዊዛውት ሜንታል ሄልዝ ነው የሚባለው። አእምሯችን ሰላም ካልሆነ ብዙ ነገሮች ሚስዳፕ ይሆናሉና አትሊስት እንደው ትንሽ አይናችንን መጀመሪያም እንዳልኳችሁ ትንሽ አይናችንን ገለጥ ገለጥ እንድናረግ በዙሪያው ላይ ሞር ዲስከስ እንድናረግ እንድናነብ ወደ ራሳችንም እንድንመለከት የራሳችንን አሳይመንት ኃላፊነት አለብን ሁላችንም ልንጠይቅ በምንሄደው ሰው በእኛ ቤተሰብ ውስጥ እንዲህ አይነት ነገር ሀፕን ሲያደርግ እንደ ኃላፊነት እንዳለበት እንደ እናት እንደ አባት ሁላችንም የራሳችንን ሮል እንጫወት። ለምን የተሻለ ፋሚሊ ፎርም ማድረግ እንግዲህ አላማችን ብለን እስከያዝን ድረስ ያ ደግሞ ሳናውቀው ብዙ ነገር እንዳናበላሽ ይሄንን እንረዳዳ እንግባባ የሚለውን እንድንይዝ ነው። እንግዲህ አለመናገር ይሄ ነገር አለማውራት ለብቻ መሰቃየት አይገባም። ሁለቱም እናትም አባትም እርዳታ ይፈልጋሉ። ጓደኞችም በቃ ተዋት በቃ ተዊው ምናምን ሳይሆን እስቲ በዚህ መልኩ ለመረዳት ሞክር እያልን የምንበረታታ ማህበረሰቦች መሆን አለብን። በተቻለ አቅም ደግሞ እዚህ ቤት ያለን ሰዎች እንግዲህ ካልተጋገዝን እንግዲህ ካልተረዳዳን እንግዲህ የምናውቀውን እውቀት ለመተግበር ካልሄድን ማህበረሰብ እንለውጣለን ማለት ፉርሽ ነው የሚያደርግብንና ራሳችንን እያየን ሳፖርት መደራረግ ያለብንንም ሳፖርት እየተደራረግን አንደርስታንድ እየተደራረግን ኔክስት ጀነሬሽን ላይ እንስራ ነውና ትንሽ አይናችንን ገለጥ እንድናደርግ ያህል ነውና ይሄንን ካልኩኝ እንግዲህ ሁላችንንም ጥበቡን እውቀቱን ፈጣጦልን ለውጥ ያግልን ወልቾች ለበረከት የሚጠቅል ለዛ ድርስ ረዳ እንዴ እውነት ለመናገር ጸሎት መስሩ ነው ብዬ ነው ያስበው። አላጋ እኔም አመሰግናለሁ። ልዩ ይመስለኝ ማይኩን ሞሰናል I hope እኔ መግባት እችላለሁ መሰለኝ ሞሊ። alright አሰማኝም ቴንክ ዩ ቤተሰቦች ልብ እናመሰግናለን። ስፔሻሊ ዛሬ ኮንቨርሴሽን ነው የተደረገው በጉዳዩ ላይ በጣም መሰረታዊ ነው። እዚህ አንድ ቀን ብቻ የምንጨርሰው እንዳልሆነ ደግሞ እረዳለሁ። አይ ቲንክ ገሬዳ ሌላ ቀንም ደግሞ በተጓዳኝ በዚህ ሀሳብ ላይ ተጨማሪ ሀሳቦችን ይዘሽ እንደምትመጪ ተስፋ አደርጋለሁ። ክሪቲካል ነው። ህብረተሰብ የሚገነባው በቤተሰብ ነው። ቤተሰብ ከግለሰብ በጋብቻም በትዳርም በህብረተሰብ ልማት ውስጥ ያላቸው ሚና በጣም ከፍተኛ በመሆኑ እንግዲህ ቤተሰብ ላይ የተሰራ ማንነት ነው ህብረተሰብ ላይ የሚወጣው። በዚህ ሂደት ውስጥ የእናንተም አስተማሪዎች በጉዳዩ ላይ እውቀት ዝግጅት ያላችሁ ሰዎች ሚናው በጣም ከፍተኛ ነው። እኛም ለመማር ለመዘጋጀት ለማወቅና ለመለወጥ ሬዲ ነን። እንደገና ኮሚኒቲ ላይ የሚሰሩ ሰዎች ይህን ጉዳይ መስራት አለባቸው። ቬሪ ክሪቲካል ነው። ፕላስ ደግሞ ሪሰርች ቤዝድ መሆኑ ነምበር መያዙ በጣም ለእኔ በጣም ጠቅሞኛል። ዴር ኢዝ ኖ ሄልዝ ዊዛውት ሜንታል ሄልዝ ኢዝ ኪ። ያን ደግሞ ከዲፕሬሽን አንጻር ከሁለቱም ከሴትም ከወንድም አንጻር ያለውን ዲፕሬሽን የማስተዳደር አቢሊቲ የመግባባትና የመረዳዳት የመደጋገፍና የመጠባበቅ ማንነትን ደግሞ በጣም ለማጉላት ተችሏል። ዋዝ ቬሪ ባላንስድ። አሜን የሚያነሳችው ድራማቲክ የሆነ ይሄ ቪዥዋላይዜሽንን የፈጠረ ስፒች በጣም ኢምፖርታንት ነበረ። ከልብ ላመሰግናችሁ ወዳለው። ቴንክ ዩ ፎር ዮር ፓርቲሲፔሽን ኢንጌጅመንት እንዲሁም ትሬኒንግ ከልብ እናመሰግናለን። አወልም ስላስተባበር ከሌሎቻችሁም ስለተሳተፋችሁ ከልብ እናመሰግናለን። ለሌሎቻችሁ የበዓል እረፍት መስጠት ስለምንፈልግ ደህና ደሩ የተባባልን እንወጣለን። ቴንክ ዩ ቬሪ ማች ዩ ኦል አት ዘ ቤስት። ልዩነህ ነበርኩኝ። ደህና ደሩ የተባባልን እንወጣለን። ደህና ደሩ። ሰላም ደሩ። አሜን። እናመሰግናለን። ደህና ደሩ። እናመሰግናለን።
ደህና ደር ታላቅ ሰው። በላይም ደህና ደር። እንግዳ ደህና ደር። እመቤት ደህና ደሪ። አወል ወልደ ደህና ደሩ። ስላሴ ሜሪ ሁላችሁም ደህና ደህና ደሩ። ደሩ።